ወደዚህ ጥልቅ ማብራሪያ እንኳን በደህና መጣችሁ። ዛሬ አብረን የምንዳስሰው ከዓለማዊ አስተሳሰብ ወጥቶ ወደ ክርስቶስ አእምሮ እንዴት መለወጥ እንደሚቻል የሚገልጸውን የሕይወት ጉዞ ነው። የቀረበልንን ምንጭ መሰረት በማድረግ ይህን እጅግ ወሳኝ የሆነ መንፈሳዊ ርዕስ ግልጽ እና ማራኪ በሆነ መንገድ እንመለከታለን። ታዲያ ከምድራዊ ጭንቀቶችና ጫጫታው ትርቀን ወደ መለኮታዊ እይታ እንዴት መሸጋገር እንችላለን? ይህ እንግዲህ የዛሬው ዳሰሳችን ማዕከላዊ ጥያቄ ነው። ይህ ሽግግር የአንድ ጊዜ ድርጊት ሳይሆን ዘላቂ መንፈሳዊ ለውጥን የሚያመጣ የዕድሜ ልክ ጉዞ እንደሆነ ጽሑፉ በግልጽ ያስረዳናል። ምንጩ ይህንን ለውጥ በሁለት ጥንታዊ ጽንሰ ሐሳቦች ላይ ይመሰረታል። የመጀመሪያው ፍሮኔማ ነው። ይሄ ማለት ኦርቶዶክሳዊ የሆነው የሕይወት አመለካከት ወይም ማይንድሴት ራሱ ማለት ነው። ሁለተኛው ደግሞ ሜታኖያ ነው። ይሄኛው ደግሞ ያንን ማይንድሴት ለመገንባት በየዕለቱ የሚያስፈልገውን ንቁ የአስተሳሰብ ለውጥ ወይም ንስሐን ይወክላል። ልክ እንደ አእምሮ ስፖርት ብንለው ይቀላል አደል? ወደ መጀመሪያው ክፍል ስንገባ ዋናውን መሰረት እናገኛለን። እሱም ኦርቶፕራክሲስ ወይም ተግባራዊ መንፈሳዊ ሕይወት ይባላል። ይህ ተግባራዊ ሕይወት የሚጀምረው በቤተ ክርስቲያን የዕለት ተዕለት አምልኮ ውስጥ በንቃት በመሳተፍ ነው። እንግዲህ ቤተ ክርስቲያን መግባት ከዓለማዊ ጫጫታ ሙሉ በሙሉ መውጣት ማለት ነው። በቅዳሴ እና በበዓላት አዘውትሮ መሳተፍ እንዲሁም መዝሙሮቹንና ጸሎቶቹን ወደ ልብ ማስገባት የአስተሳሰባችን መሰረቶች ናቸው። በተለይም ደግሞ አእምሮን ከኃጢአት የሚያነጻው የንስሐ ምስጢር እንዲሁም የክርስቶስን ሕይወት በቀጥታ የሚያካፍለን የቁርባን ምስጢር ለዚህ ለውጥ እጅግ ወሳኝ ናቸው። ከዚህ መልኩ በተጨማሪ ደግሞ የዕለት ተዕለት የጸሎት ሥርዓትን መመስረት ሌላው መሰረት ነው። የጠዋት፣ የምሳ ሰዓት እና የማታ ጸሎት ሥርዓቶች እግዚአብሔርን ሁልጊዜ የማሰብ ልምድን በውስጣችን ይፈጥራሉ። በቀኑ ውጣ ወረድ ውስጥ አእምሯችን እንዳይበተን ይህ የተዋቀረ ልምምድ እንደ ጠንካራ መልህቅ ሆኖ ያገለግለናል ማለት ነው። ከዚህ ጋር ተያይዞ በጽሑፉ ላይ በጉልህ የተቀመጠው የኢየሱስ ጸሎት ያለው ጥልቅ ኃይል ነው። አቤቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ እኔን ኃጢአተኛው ማረኝ የሚለውን አጭር ጸሎት ዘወትር መድገም አእምሮን ከጨለማ ሐሳቦች ፍጹም ያነጻል። ይህ ደግሞ ኑስ ወደ ተባለው ወይም የልብ መንፈሳዊ ዓይን ወደ ሆነው ንጹሕ የትኩረት ነጥብ መልሶ ያመጣና አስቡት፣ በማንኛውም ሰዓት ልንጠቀምበት የምንችለው እጅግ ኃይለኛ መንፈሳዊ መሳሪያ ነው። ኦርቶዶክሳዊ አእምሮን ለመገንባት ንባብ ሌላው ግድ የሚል ነገር ነው። እርግጥ ነው መጽሐፍ ቅዱስን በተለይም ዋንጌልን እና መዝሙረ ዳዊትን በጥልቀት ማንበብ የመጀመሪያው እርምጃ ነው። ነገር ግን ከዚህም ባሻገር እንደ ቅዱስ አትናቴዎስ እና ቅዱስ ዮሐንስ አፈወርቅ ያሉ የዓለም አቀፍ አባቶችን እንዲሁም የራሳችንን የኢትዮጵያ አባቶች ትምህርት ማንበብ ዓለምን ልክ እነሱ ባዩበት መነጽር እንድናይ ያደርገናል። አሁን ደግሞ ወደ ሁለተኛው ክፍል እንለፍ። ይህም የአስተሳሰብ ለውጥን ተግባራዊ ወደሚያደርጉት መንፈሳዊ ልምምዶች ያመጣናል። አእምሮአችን የዕለት ተዕለት የጦር ሜዳ መሆኑን ጽሑፉ በግሩም ሁኔታ ያስረዳናል። በአንድ በኩል ስግብግብነት፣ ምቀኝነት እና ጥላቻን የመሳሰሉ ምድራዊ ሐሳቦች ይፈታተኑናል። በሌላ በኩል ደግሞ ይህንን ለማሸነፍ ዕለታዊ ንስሐ እና ራስን በትሕትና መመርመር የሚባሉ መንፈሳዊ የጦር መሳሪያዎች አሉ። የዓለማዊነትን ጫና ለመቋቋም እነዚህን በተግባር ማዋል ይግድ ይላል። በዚህ የትግል ሂደት ውስጥ ጾም የሚጫወተው ሚና በቀላሉ የሚታይ አይደለም። ምንጩ እንደሚያብራራው ጾም ማለት ዝም ብሎ ከምግብ መከልከል ብቻ አይደለም፣ በፍጹም ይልቅንም ራስን መግዛትን የምንማርበት፣ ስጋዊ ምኞቶችን የምናዳክምበት እና በቤተ ክርስቲያን ሥርዓት መሠረት ለመንፈሳዊ ሕይወታችን ጥልቅ ትኩረት የምንሰጥበት ተግባራዊ ትምህርት ቤት ነው። እንግዲህ እነዚህን ሁሉ ጥብቅ መንፈሳዊ ልምምዶች በራሳችን ብቻ ለመወጣት መሞከር ልቅ በማይታወቅና ጭጋጋማ ጫካ ውስጥ ብቻን እንደመጓዝ ሊቆጠር ይችላል። ለዚህም ነው አእምሯችንን እና ተግባራዊ ሕይወታችንን የሚመራ መንፈሳዊ አባት ማግኘት ወሳኝ የሚሆነው። ልምድ ያለው መንፈሳዊ አባት ከተለያዩ መንፈሳዊ አደጋዎች ይጠብቀናል፣ ትክክለኛውንም አቅጣጫ ይጠቁመናል። በመጨረሻም ወደ ሦስተኛው ክፍል ደርሰናል። እነዚህ ሁሉ ልምምዶች ምን አይነት ፍሬ ያፈራሉ?
የፍሮኔማ ባህሪያትስ ምንድን ናቸው? በሁለቱ አስተሳሰቦች መካከል ያለው ልዩነት በእውነት እጅግ ሰፊ ነው። ዓለማዊ አእምሮን ብንመለከት ሁልጊዜ በጭንቀት የተሞላ ግትር እና ለክርክር የቸኮለ ነው። በሌላ በኩል ግን የዳበረ ኦርቶዶክሳዊ አእምሮ ወይም ፍሮኔማ እጅግ የተረጋጋ፣ ለዘብተኛ እና ሙሉ በሙሉ በክርስቶስ ሰላም ላይ የተመሰረተ ነው። ይህ የጠለቀ ሰላም የረጅም ጊዜ መንፈሳዊ ልምምድ እውነተኛ ፍሬ መሆኑን ጽሑፉ ያረጋግጥልናል። ሌላው ደማቁ ፍሬ ደግሞ እውነተኛ ትሕትና ነው። ይህ ትሕትና ዝም ብሎ ራስን ዝቅ ማድረግ ብቻ አይደለም። የሰውን ልጅ ውስንነት አምኖ መቀበል እና እያንዳንዱን ነገር በምድራዊ አመክንዮ ብቻ ለማስረዳት ከመሞከር መቆጠብንም ያካትታል። ይልቁንም በእግዚአብሔር ጥልቁ ምስጢር ፊት ራስን ማሳነስንና በአክብሮት መገዛትን ያሳያል። ይህ አይነቱ ጥልቅ ትሕትና ቀጥታ ወዴት ይመራናል? የቤተ ክርስቲያንን ትውፊት በደስታ ወለመቀበል፣ አዲስ እና የራሳችንን ፍልስፍናዎች ለመፍጠር ከመሞከር ይልቅ ከሐዋርያት ጀምሮ በመንፈስ ቅዱስ እየተመራች የመጣቸውን ትምህርት እንዲሁም የቅዱሳን አባቶችን ጥበብ በትሕትና እንቀበላለን። የትክክለኛ ኦርቶዶክሳዊ አእምሮ መለያው ይሄው ነው። ምንጩ በአጽንዖት እንደሚያስጠነቅቀን ይህ ጥልቅ የሕይወት ለውጥ በአንድ ሌሊት የሚከሰት ተአምር አይደለም። ይልቁንም በእግዚአብሔር ጸጋ ታግዞ በየዕለቱ በማያቋርጥ መንፈሳዊ ልምምድ የሚገነባ የዕድሜ ልክ ጉዞ ነው። ዋናው ነገር ተስፋ ሳይቆርጡ በየቀኑ በትንሹም ቢሆን መለማመዱ ላይ ነው። የዛሬውን ማብራሪያችንን በአንድ አሳሳቢ ጥያቄ እንቋጫለን። የክርስቶስን አስተሳሰብ መላበስ ደረጃ በደረጃ እና በዕለት ተዕለት ጸጋ የሚገነባ ከሆነ ዛሬ የትኛውን መሰረታዊ ልምምድ እንጀምራለን? ምናልባት የኢየሱስን ጸሎት ከመድገም ወይስ ቃሉን ከማንበብ? ምርጫው የኛ ነው። እንግዲህ ዛሬ ያነሳናቸው ሐሳቦች ለተግባራዊ መንፈሳዊ ሕይወታችን ስንቅ እንደሚሆኑ ጥርጥር የለኝም። ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን።